ያለ ምክንያት ከሄድክ በምክንያት አትምጣ። በሕይወት ሰልፍ ውስጥ ሳለህ ልብ ልትላቸው የሚገቡ እነኚህን 10 ነጥቦች በአጽንዖት አንብባቸው። ያለፈ ነገር እንደማይቀየር አትርሳ። ላወቀበት ሰው ግን ያለፈው ለወደፊቱ የራሱ የሆነ ትምህርት አለው። ካለፈው ነገርህ ተማር እንጂ በፍጹም አታማረር። ማማረር ነገህን በጎ አድርገው። የሰዎች ሐሳብ ያንተን ማንነት አይገልጽም። ማንነትህ አንተ ውስጥ ነው ያለው። መልካም አድርግ፣ ሌላውን እርሳው። የሁሉም ሰው የሕይወት መንገድ ወይም ጉዞ ይለያያል። ለሁሉም ጊዜ አለውና ጊዜው በደረሰ ሰው ሁኔታ አትቅና። መኪና ገዛ ብለህ እኔስ አትበል። ጊዜ ሲደርስ መኪናዎች ወይም አውሮፕላን ትገዛለህ። ያውም ለመኖር አስፈላጊ ከሆነ ደግሞስ እንዴት እንደገዛው የት ታውቃለህ? እርሱን ተወውና በራስ ላይ አተኩር። ያለህ ነገር በቂ ነው። የእውነት በቂ ነው። ለሰዎች ለደስታቸው እንጂ ለሐዘናቸው መንስኤ አትሁን። በሰዎች ደስታ ደስ ይበልህ፣ ለሰዎች ክፉ አትመኝ። በሐዘናቸውም አብረህ ዘን። ሰዎች ሲያዝኑ አትደሰት። ሰው ከሆን የሰው ነገር ይሰማ። ይህ ማለት ግን ተንኮል እየሰሩ ከሚደሰቱ ሰዎች ጋር ተደሰት ማለት አይደለም። ሰው እያስከፋ ብሎም እየገደለ የሚደሰት አለ። አንተ ከተጎዳው ሰው ጋር ሆን። አስተውል። በጊዜ ሥራ እንጂ ጊዜ ባንተ አይሥራ። ጊዜ የማይፈውሰውና የማይቀይረው ነገር የለም። አንተንም ጊዜው ይቀይርህ ዘንድ ፍቀድለት። በተሰጠህ ጊዜ ለመልካም ነገር ሱሰኛ ሆን። መክሊትን ፈልግ። ውስጥህ የሚችለውና የሚያምንበት ተሰጠው ምን አለህ? ምን አይነት ሥራ መሥራት ትችላለህ? አስተውል። ጓደኛን አትመልከት። ለያያላችሁና ዓላማችን በትምህርት ብቻ ወይም በጥበባት ብቻ ወይም በተወሰኑ ዘርፎች አይደለም የኖረች ያለችው። በጣም ብዙ ነገሮች ናቸው እየደገፏት ያቆሟት። አንተም ጥቂትም ብትሆን ያለህን ችሎታ ፈልገውና አውጣው። ቁፋሮ ነው ወይስ ቾክ ይዞ ማስተማር ነው ወይስ መምከር